ቤት በጣም ከባድ ነበር። ከባድ ስልህ አይደለም ለጋብቻ ጓደኛ ይኖራታል ብሎ አያስቡም። ቤት ትምህርቴን ማቆሜ በራሱ በጣም ትልቅ እንትን ነበር ቤት ውስጥ እና በቃ እንዳልኩ ፋዘርን በቃ እኔ ህልሜ መኖር የምፈልገው ይህንን ነው እና ምናምን ብዙ ነገር አለው ለማሳመን እንዲቀበል ለማድረግ የነበረው ነገር እና ላገባ ነው አልኩ። ቤት በቃ ምን ልበልክ ማለት ምንድን ነው እብደት ነው ምንድን ነው ፋዘር ጭራሽ ልጅ አይደለሽም ምናምን አለኝ እና አረባከሽ እዚህ ስማች እውነት በጣም እኔም ደግሞ ፋዘር ከሁሉ ይሄ አሁን ልጅ አይበላለጥም ሁሉም ይወደዳል፣ ግን ከኔ ጋር ያለው አታችመንት በጣም በእኔ እምነት አለው። የሆነ ነገር ሳወራ በቃ ልክ ነኝ ይወራልኛል ደጋግሞ ዳጊ ከእንዲ ያለች ምናምን እና የሚሰጠኝ የተለየ እይታ የተለየ እንትን ነው ለእኔ እና እሱ ራሱ አልያዘኝ እውነት ለመናገር በዛ ሰዓት ሆነ በቃ መናገር አልችልም ይሄ ነው ብዬ ያው አይሆንም የሚሉትንም ነገር ደግሞ መቀበል አልቻልኩም እና በቃ በፍጹም አልኩ። በፍጹም ካስፈለገ እኔ በቃ ወጣላቸዋለሽ እና ፋዘር በቃ እኔ አይንሽን አላየውም እንደዚህ ከሆነ ልጅ አይደለሽ እንደዚህ አይነት ነገር ከማን ያየሽው ማለት ማን ነው ምንድን ነው ምናምን ሲባል ደግሞ ልጅ ነው እሱም ያለችው ይሄ ለጋብቻ ብቻ የምትለው ወንድ ልጅ የሆነ ብዙ ኃላፊነቶች ምናምን እዛ ቦታ ላይ አይደለም። እሱም በእድሜም ትልቅ አይደለም። ጭራሽ ያ ነገር ሲታወቅ ደግሞ በጣም ከባድ ሆነ። እኔ በዛ ሰዓት ማስበው ለምንድን ነው እሱን ለምን እንትን ይሉታል? ያው እነሱ እይታቸው ቤተሰብ የሚያዩ እይታ በፍጹም አይገናኝም እና በቃ አስቸገርኩ። ምናምን ግን ምን አልሽ ማርገዝሽን ስታውቂ? በጣም ከባድ ነበር። ቤት ሁሉ አልወጣም 3 ቀን ምናምን በቃ በር ዘግቼ አለቅሳለሁ ምናምን። ምንድን ነው የሚሆነው ላይክ ምንድን ነው ማለት ማሰብ ይከብዳል። በዛ ሰዓት ሁሉ ሳቅ እኔ ስንት ከዛ ጓደኛዬ ጋር ሄደ ምናምን ቼክ ሳረግ 4 ወር የሴት ጓደኛ ያለች እና 4 ወር ሆኖኛል። 4 ወር ውስጥ በቃ ሊሞላኝ ምንም አላውቅም ታምናለህ? እና ሴት ልጅ የሆነ ተማምናበት ይሆናል ብላ አስባ የገባችበት ህይወት መስመሩን ሲስት ወይም ደግሞ አውቀዋለሁ ብላ የምታስበው ሰው ሳታውቀው ስትቀር እንደ ማየት በጣም የሚከብድ ነገር የለም ከምንም ነገር በላይ እና 3 ምናምን ሆስፒታል ገብቼ አውቃለሁ። የሆነ ሰዓት ሁሉ እርጉዞኝ ራሴን ለማጥፋት ሞክሬ ነበር። እርጉዞኝ ከሰርግ ከመሆኑ በፊት ነው እና ቤተሰብ አሳውቃለሁ። ሽምግልናው ምን አለ? ሽምግልና ተጨረሰ። የሆነ ቀን ሳውራው አይ በቃ ምናምን መቅረት ካለበት ይቀራሉ። ሽማግሌ ተልኳል፣ ቤተሰብ አውቋል እንደነገርኩ ሁሉ ነገር ካለቀ በኋላ በጣም ከበደኝ እና ምንድነው እንደዚህ ሊሆን ያለ ምንድነው እየተካሄደ ያለው ምንድነው ሀሳብ በቃ ሁሉ ነገር በፕሮግራም ነው ምናምን የሆነ ቤት አንከራይም ወይ የሆነ እንትን አንለም ምናምን። ይሄ ድንገት የመጣ ጥያቄ አይደለም ገብቶሃል? ቤተሰብ ከማወቃቸው በፊት በዚህ ጊዜ ብሎ ያስቀመጠልኝ ያወራነው ነገር አለ እና ያን ነገር ለማድረግ ስናስብ ወደኋላ ማለት ነገር ከበደኝ። ማለት ቤተሰብ ማሳመን አልችልም። በቃ ኦልሬዲ ከባድ ነገር ነው እና ከማውራክ በላይ በዙሪያ የነበሩት ነገር ከባድ ነበር እና በቃ ይህንን በምን አልፈዋለሁ? ቤተሰብ እንደዚህ ደረጃ ካደረስኩ በኋላ በቃ ራሴን ማጥፋት ነው ምናምን እንደ መድኃኒት ወሰድኩ። ምን አይነት መድኃኒት? የአስም መድኃኒት ነበር ቤት እና በቃ መኝታ ቤት ስገባ እሱን ያገኘው ወሰድኩኝ። አስመለሰኝ ምናምን። ከዛ ሆስፒታል ሄድኩኝ። በዛ ሰዓት እርጉዝ መሆኔ ያው ከቤት ሳልወጣ ታወቀ ማለት ነው እና ከባድ እንጃ እግዚአብሔር ታምር ነው እንጂ ከባድ ነበር ለመናገር እና ምንም ልጄ ምንም አልሆነም። እኔም ደህና ሆንኩኝ። ወዲያው ነበር የሄድኩት። እነሱም አላስጨነቁ። ይህንን ሲያውቁ በቃ እርግዝና ሲያውቁ ልክ በቃ ምንም አማራጭ የለም መቀበል። እስከ 9 ወር እስከሚሞላኝ ድረስ ቀርቼ አላውቅም። ሲሄድ ነበር ጌም ዞን ነበር አንድ ላይ ነው እና ጌም ዞን ነበር። በረንዳ ላይ ቡና
አፈላ ነበረ ራሴ እውነት ቡና አፈላ የሚሸጠው የሆነ ራሳችን አብዴት ማድረግ አለብን። ከዛ ደግሞ እርጉዝ ነኝ ልጅ ይመጣል። ያን ሁሉ ስለማስብ እንትን እኔ ነበር እኮ የምቆጣጠረው በደንብ እና ፑል ምናምን ያው ጌም ዞን ሲሆንና እንዲሁም ሰው ኧረ ሆድሽ ምናምን ይሉኝ ነበር። ግን ቀርቼ አላውቅም። በጣም ጎበዝ ሆንኩኝ። ኃላፊነቴን አስባለሁ በጣም የቤተሰቤ ደግሞ በራሴ መንገድ የወሰንኩት ውሳኔ ስለሆነ መጋፈጥ ነበረብኝ። በደንብ ነገን ማስተካከል ነበረብኝ። ብቻ ያለሁበትን ቦታ ማሸነፍ ስለነበረብኝ ለማንም ኃላፊነት አልሰጠሁም። ኮምፕሌን ለማድረግም እድል አልችልም ለማን እና ራሴ የመረጥኩት ህይወት ነው። ያው ከሱ ጋር ነው እንደዚህ ተው እንደዚህ ምናምን እና ሰራ ነበር በደንብ እየሄድኩኝ እዛ ሂሳብ የሚሰሩት ልጆች ጋር ራሴ ከዛ ምግብ ደግሞ ጀመርኩ። እዛ እርጉዞ ይሄዳም 9 ወር የመጣ በቃ አልሞስት እና ምግብ ምናምን ይሄ ሽሮ ምናምን እዛ ፋስት ፉድ የሆኑ ነገሮች አለ ከቡና ጋር ምናምን ጀመርኩ። ያው ረጅም ጊዜ አልቆየሁበት በሱ በቃ እስኪ እንደዚህ ባደርግ እንደዚህ ደግሞ በዚህ ገበያ ቢመጣ ምናምን እሱ ተቀይሯል። ለእኔ በቃ የድሮ የማውቀው ማስበው ሰው ምናምን አይደለም። ከባድ ሆነብኝ ብቻ በቃ በዚህም በዛም ውጥረት ሆነ እኔ ጋር እና 9 ወር ደረስኩኝ። እርጉዞኛ እስከ እግዚአብሔር ረድቶኝ መብርሃን በምጥ ነበር የወለድኩት። አራስነቴም ከዛ ደግሞ እጥፍ ሆኖ ከባድ ሆነብኝ። የሆነ ቁሜ የሚሄድ ምናምን አልመሰለኝም ነበር። ምን ተፈጠረ? ወልጄ አራስ ቤት ሆኜ በጣም ታመምኩ እና እኔ ቤተሰቤን በቃ በምንም የሱን ክፍተት እንዲታይ አልፈልግም። ሸፋፍኜ ነው። ለምን እሱ ደግሞ ሌላ ችግር ስለሆነና እንደምፈልገው ሊገኝልኝ አልቻለም። የልጅህን ኃላፊነት ያው ሚስትህንም ደግሞ ወልዳ ልጅ ለመስጠት አባትነትን የሚያክል ነገር ልትሰጥክ አጠገቧ ልትለይ አይገባም። ከዛ ራስ ቤት ሆኜ እኔ ልክ ተሰስቼ ስልኩ ምናምን እኔ ጋር ከሆነ የማያቸው ነገሮች ምናምን በቃ ያሳብዱኛል ማለት ሌላ ሰው ጋር መጻጻፍ ምናምን እና ምንድን ነው እኔ መውለዴ ማርገዜ ነው እንደ እንደዚህ ያሳነሰኝ ማለት ላይክ አራስ ቤት ሆነሽ የምታያቸው ስልኩ ላይ ያሉት በቃ ብዙ ጊዜ አይመጣም። ከዛ ሲመጣ ደግሞ ስልኩን ሲይዝ ምናምን ቴክስት ሌላ ሰው ጋር ምናምን ሌላ ግንኙነት እና እነዛ ነገሮች በቃ እኔ እብድ ነው የሆንኩት። የሚያልፍ ጊዜ አልመሰለኝ ነው አልጋ ላይ እና እኔ አልጠብቀውም። በጣም ነበር ማምነው ማለት በቃ በእንደዚህ አይነት ነገር ጭራሽ ለምን ሶሻል ሚዲያ ሆኔ ነኝ ምናምን እና አላስበውም ሁሉ አልጠብቅም ነበር ጭራሽ። ከዛ ሰው የሚያስበው የሚያይን ሌላ ነው፣ ቤተሰብ የሚረዳኝ እኔ በመሀል ብቻዬን በጣም ከባድ ሆነብኝና ለእህቶቼ እንኳን አላወራም፣ ለጓደኛ አላወራም፣ ለቤተሰብ እንዲያውም ትንሽ የእሱ ቤተሰቦች ቅርብ ስለነበሩ የሆነ አንቺ ጋር በጣም ቅርበት አላቸው። በጣም ጥሩ ቤተሰቦች ነው ያሉት እና ጸባችንን ምናምን እንዲያውም ለእነሱ መናገር ይቀለኝ ነበር ለእኔ ቤተሰብ ከመናገር ይልቅና እንትን እያልኩ መጣሁ። በቃ ነገሮችን ወደ ምንድን ነው በቃ እያየክ ስትሄድ ተስፋ የምትቆርጠው ነገር አለ እንደዛ እና ከዛ ግን መውረድ ደግሞ ፍቅር ምናምን ሲኖርብህ የሚልህን ታምናለህ። እነዛ ነገሮች በተደጋገሙ ቁጥር ያለኝ እንትን እየወረደ መጣ። ከሱ ጋር እኛም ፎቶ ምናምን ፖስት ፌስቡክ ምናምን በደንብ አክቲቭ ሆኖ እሱ የእኛም ፎቶ ምናምን ፖስት ያደርጋል እና የሚያዩ ይሄ ፖስት ሲያደርግ የሚጽፋቸው ነገሮች ምናምን አሉ ስለ እኔ እና ሁሉም ሰው ጭንቅላት ውስጥ ያንን ያለው በጣም ነው ሚስቱን የሚወድ በጣም ነው ምናምን ይዋደዳሉ በቃ የሚለው ነገር በቃ እኛን የፍቅር ምሳሌዎች ምናምን በጣም ብዙ ሰው ይጽፉልኛል። እኔ በጣም ነው በእናንተ ህይወት የምቀናው፣ እስኪ ቤት ለምጣ እስኪ አውሪኝ ምናምን ይላሉ። አንዳንዴ ያው ሁሉም እኮ ትዳር ላይ ሶሻል ሚዲያ ያው መጠቅ ነው የምታሳየው አሪፏን ነገር። ከዛ ደግሞ ለእኔ ደግሞ ጥያቄ የሚሆንብኝ የሚወደኝ የሚያከብረኝ ሰው ከሆነ ደግሞ ቤት ውስጥ ለምን ያንን ባህሪውን አያሳየኝም እላለሁ። እና ማንኛውም ነገር እንዴት ነው ከማክበር ይጀምራል። ቤተሰቤን ከማክበር ለቤቱ ትኩረት መስጠት፣
ጓደኛ ውጭ ምናምን እኔ ጓደኞችን እርግፍ አድርጌ ነው የተውኩት። ምክንያቱም አንድ አይነት አትሆንም የምትውልበት ውሎ ይለያል። በጣም እጠር ነበር፣ በጣም ነበር የምሞክረው ነገሮችን ሚስት ለመሆኔ ትዳር የማይሆን ትልቅ ሰው ያየሁትን ትዳር ቤቴ ለማምጣት ሞክሬ ነበር። ያው ረጅም ጊዜ በትዳር አልቆየሁም። ስለ ትዳር ለማውራት ብቁ ላልሆን እችላለሁ፣ ግን ያሳለፍኩት ጊዜ ደግሞ አንድ ቤት ውስጥ አንድ ሳምንትም አንድ ወርም ረጅም አመታትም ያው እንትን አለው የራሱ የሆነና ትንሽም ቢሆን ኤክስፔሪንስ አለ። አዎ ከዛ በቃ ከባድ ነበር በጣም ብዙ ነገሮች። ልክ ቤት ሲሄድ እንደ ቤትሽን ሂጅ እንጂ ትዳር እናቴ ቤት ሂጅ እንጂ እንደ ምግብ ለባልሽ ምግብ ስሪለት ሂጂ ምንድን ነው የምትሰሪው? እዛ ሲሄድ ደግሞ ከዛ ለሱ ሂጂ ብለውኛል ልመጣ እዛ ሁኜ ችግር የለውም እዛ ሁኜ ለምን ትመጫለሽ ምናምን ያለመፈለግ ስሜት በጣም ከባድ ነው። ባልሽ ነው ለምን ትመጫለሽ እዛ ሁኜ። ከዛ ቤተሰብ ደግሞ ሂጂ እንጂ ባልሽ ሂጂ ደግሞ አለመግባባት ከባድ ነበር እና በቃ የመጨረሻ ጊዜ አለመግባባት ነበር እና ከዛ በቃ እጅን ሲያነሳ ማለት እኔ እንደዚህ እኔ መኖር እችላለሁ በደንብ ራሴ አብሬ የሚያኖረኝ ፍቅር ከሌለ ምንም ሪዝን አንድ ላይ እንድትኖር አያደርግህም። ለትዳር እንደኔ ልክ ላልሆን እችላለሁ። ይህን ሀሳብ እንትን የሚል ሰው ይኖራል። ነገር ግን ትዳር መነሻው ፍቅር ነው። ፍቅር ካለ መከባበር አለብህ። ከዛ ደስተኛ የሆነ ህይወት ለመኖር ፈተናዎች አሉ። ሁሌም ቢሆን አልጋ በአልጋ ሆኖ ደስታ አይገኝበትም። ያው ስራ ያስፈልገዋል። ግን ከስራዎች ነገር በላይ ደግሞ ክብር ከምንም በላይ ነው እና ሁሉ ነገር ሲጠፋብኝ ከዛ ልጄ በመሀል በቃ ደስ የማይሉ ተደጋገሙ። በአንዴ ብቻ ሳይሆን ሲደጋገሙ እኔ የግድ ሰው እኔን ነገ ተጎድቼ ነገ ያልሆነ ሁኔታ ውስጥ ስገኝ እንዲያዝንልኝ ያን ጊዜ መጠበቅ የለብኝም። ከአቅሜ በላይ በሆነ ሰዓት በቃ ወደ እናቴ ቤት ልጄ ይዤ ሄድኩኝ ማለት ነው። ምን አሉ ቤት? በቃ እኔ አሁን ብዙ ጊዜ እንደነገርኩ ስላልነገርኳቸው ምናምን ያሳለፍሽው ነገር ምንም አያውቁም። እውነት ጸባችን አንድም ቀን ተጣላን ብያቸው አላውቅም። ስሄድ ምንድን ነው አልሄድም አልኩ። አለቀስኩ። በቃ ለእናቴ ያወራኋት ነው እስቲል እሷ በዛ ሰዓት እንዴ ትዳር ቀልድ ነው እንዴ ቀላል ነገር አይደለም እኮ እንደዚህ ያው እናቶች ሰሙ ቤተሰብም ያው የሚመክርክ ነገር ተመሳሳይ ነው። በፍጹም ፍቺን ማንም ቤተሰብ ደስተኛ ሆኖ አይቀበለው እና ከባድ ነበር። ከዛ ደግሞ በጊዜ ካላገባው ብለህ ካግብተህ ከዛ ደግሞ ፈተህ ደግሞ ወደ ቤተሰብ ልጅ ይዘህ ስትሄድ ጎረቤት አለ ምናምን ከባድ ነበር። ወደ ነበር ልክ ወልጄ ወደ ቤት ስንመለስ ወደ ቤት ማለት ከሱ ጋር ወደ ነበርንበት ወደ ቤት ስንመለስ ግን እኔ የሆነ የመቀዝቀዝ ነገር እንትን አልኩኝ። ለምን ለሱ ያለሽ ስሜት ስሜቴን ከዛም ነገሮች ላይ ይሄ ምጮሆ የሚታገለው ምናምን ነገር እንትን እያለ መጣ። በቃ እሺ ማለት ጀመርኩ። ወደ ቤት ልክ ወልጄ ወደ ቤት ስንመለስ ወደ ቤት ማለት ከሱ ጋር ወደ ነበርንበት እንዳይጎሉ አባቴም ሁሉም ቤተሰብ ሆን አልተቀበሉም። ምክንያቱም የመጣንበትን ነገር እንትን ስላላሉ ስለማያውቁት መታገስ አለብሽ፣ ሚስት ነሽ፣ ልጅ አለ በመሀል። ትልቁ ምክንያት ሆኖ ደግሞ የሚነሳ ልጅ ነው። ግን ልጅም ለማደግ ሰው ሲለያይ ልጅ ይጎዳል ተብሎ የሚታሰበው ፈተናዎችን እንዳያይ ነው፣ ፍቅር እንዳይጎልበት ነው። ስለዚህ አብረህ ሆኖ አንድ ላይም ሆኖ ፍቅር ካላየ ጤነኛ ሆኖ በየራሱ ፍቅር እየሰጠን ማሳደጉ ትልቅ ነገር ነው። እንደዛ ስላሰብኩ በቃ ነው አልኩ። በጭራሽ አይሆንም አልኩ። በቃ የፈለገ ነገር አድርጎኝ ይቅርታ እኔ ነኝ ብዙ ነገር እንደዚህ ያደረግኩት። ግን አሁን ላይ እኔን ማጣት ካልፈለጋችሁ ብዬ ድጋሚ እነሱ ላይ ሌላ ጭንቀት ሆንኩባቸው እና ምን ሆነ መሰለክ፣ ልክ እኔ ከቤት ከወጣሁ በኋላ ቤት በጣም እንትን ሆነ። እሱ አልተቀበለውም እንደነገርኩ እና አባቴ በቃ አንቺ ሁሌ ልክ ነኝ ብለሽ ስለምታስቢ ነው ልትሰሚኝ ይገባል
አንዳንዴ እኛንም ስሜን ከዛ እሺ አንተን እንትን ካላክ ምናምን ለዚህ ልጅ ተብሎ ገባን። ምንም ለውጥ የለም። ድጋሚ ተመለስን። ቤተሰብ በቃ በፍጹም ምናምን ተባለ። ተመለስን አትበለው። ያው ማለት አጭር ጊዜ ነበር እሱ። በቃ መግባባት አቃተን። እሱ ያኔ እንደዚህ አድርገሽ ወደ ማለት ነገር ሲመጣ እኔ ደግሞ የምጠብቀው የመጸጸት ጥሩ የሆነ ህይወት ልጃችን የምናሳድግበት ነበር እና አልሆነም። የባሰ ከባድ ሲሆን ምንም ነገር ልብሴን ኢቭን አልያዝኩም። ድጋሚ ተመልሰን ስንወጣ ልጄ ብቻ ይዤ ወጣሁ ማለት ነው። ልብስሽን ልጅሽን ይዘሽ ወጣሽ? በቃ ምንም እቃ ምን አላልኩም። ልብሴን ኢቭን አልያዝኩም። ልጄን ይዤ ወጣሁና በቃ በፍጹም ከዚህ በኋላ አልኩኝ። በዛ በቃ ቀረ። በፍርድ ቤት ጨረሰ። አሁን ቀን ማለት ለክ ልጅ አለ በመሀል? አዎ አሁን ላይ ጥሩ የሆነ ከልጁ ጋር በደንብ ጥሩ የሆነ ግንኙነት አላቸው። መገናኘት ሲኖርባቸው ቀን እኔም ጎንደር ሲሄድ ልጁን እንዲያገኝ አደርጋለሁ። እንደዛ ነው ያለንበት። ሰላማዊ ነው። ረዲሱም አክሰፕት አድርጎት የራሱን የሆነ ላይፍ እየኖረ ነው።